ምናልባት ይሄንን ስናገር እኔን ልትናገሩኝ ልታንቋሽሹኝ ወይም ደግሞ ልጠሉኝ ትችላላችሁ። ባላሰብኩትበት መንገድ በቴሌግራም የ666 አባል ነበርኩኝ እኔ ማለት ነው። ታውቂያህን ፎቶ አንስተላካለች። ይሄ ሁሉ ነገር እየሆነ ያለው ፕሮሰሱ ነው። እኔ አላወኩኝም። አይዛ ሰዓት ቅሜ ራሃ ስለነበርኩኝ በቃ ፎቶውን መታወቂያውን ፎቶ አንስቼ ላኩላት። ከዛ እያንዳንዷን ፕሮሰስ እያስኬደች ሄደች። ከ15 ቀን በኋላ ዳይሬክት ደወለችልኝ። ስደውልልኝ የአዳማ ልጅ ነኝ እያለች ነው የምታወራኝ። ልክ ስደውል የማላውቀው ስልክ ነው። አናገርናት። በቃ ሳናገራት የሚሰማኝ ድምፅ ራቅ ያለ ነው። በቃ በግልጽ ንገሪኝ፣ ያለውን ነገር ንገሪኝ፣ ማንነትሽን ንገሪኝ፣ ከኔ ደወልሽልኝ ስላት ከግሪክ ነው ደወለችልኝ። ከግሪክ ደውላልኝ ለአንዳንድ ነገር የሚሆነ የተወሰነ ብር ልላክልህ አካውንት ልላክልኝ አለች። ንግድ ባንክ አካውንት ዝም ብዬ ነው ላኩላት። አመናችሁም አላመናችሁም 40 ሺህ ብር ነው የተላከልኝ በአንዴ ማለት ነው። ደነገጥን፣ ሶስታችንም ደንግጠን ይሄ ብር ቼክ እናድርገው እስቲ እንሂድ ባንክ ተባብለን 10 ሺህ ብር ጻፍንና ዝም ብለን ሰጠኝ። ወላ 30 ሺህ ብር ቀሪ እንዳለኝ ዲፖዚት እንዳለኝ ተደርጎ ያንን ብር ይዘን ደብረ ዘይት እንሄዳለን። በቃ ብር እያወጣን እንሄዳለን። የሚይዙት መኪና ይገርማል። የራሴው አብሬያቸው የነበሩት ጓደኞች ማለት የሆነ ብር ነው ይወጣል። እንዝናናለን፣ እንበላለን፣ ሞጆ መተን እናድራለን። እኛ እንደዚህ በቃ ሙሉ ታሪኩን ነገረችኝ። እያንዳንዷን ፕሮሰስ እንደጨረስኩኝና